አሜሪካ የደረሰን ሰበር ዜና በነዳጅ ክምችትና ምርት የምትታወቀው ነጯን አሜሪካ የምትጋፈጠው ጥቁር አሜሪካዊት ሀገር ቬንዙዌላ ምን ገጠማት? አሜሪካ የሰነዘረችው የሀገርን ሉዓላዊነት የጣሰ ጥቃት። አብራችሁን ስትሆኑ በዝርዝር እናስደምጣችኋለን። የዓለምን ቀልብ የሳበውና የተመድን ቻርተር የጣሰው የአሜሪካ ጥቃት። ቬንዙዌላ መሪዋን ተነጥቃለች። ይህን መረጃ በዝርዝር እነሆ። የአሜሪካው መሪ ዶናልድ ትራምፕ በቬንዙዌላ ላይ ጥቃት እንደሚሰነዝሩ ከወራት በፊት ባወጡት መግለጫ አሳውቀው ነበር። ምክንያታቸውም ከቬንዙዌላ የሚነሳው አደንዛዥ ዕፅ የአሜሪካን ወጣቶችና ዜጎች ሕይወት እየቀጠፈና ከንቱ እያደረገ ነው የሚል ነበር። የቬንዙዌላው መሪም ኒኮላስ ማዱሮን በበኩላቸው በአደንዛዥ ዕፅ ሽፋን አሜሪካ የቬንዙዌላን ነዳጅ ልትዘርፍ ነው በሚል የዶናልድ ትራምፕን መግለጫና ክስ ውድቅ አድርገውት ነበር። በዚህ ሳቢያ የአሜሪካና የቬንዙዌላ ውጥረት እየተባባሰና እየተካረረ በመምጣቱ አሜሪካ የቬንዙዌላን መርከቦች ለማፈን ሙከራ ስታደርግ ቆይታለች። በመጨረሻም በሰነዘረችው ወታደራዊ ጥቃት የአሜሪካ ወታደሮች የቬንዙዌላን የአየር ድንበር ሰብረው በመግባት የቬንዙዌላውን መሪ ኒኮላስ ማዱሮን እስከነ ባለቤቶቻቸው በእጃቸው ጨብጠዋል። በቅንጡ ቤተ መንግስት ውስጥ በተመረጡ ወታደሮች የሚጠበቁት ኒኮላስ ማዱሮም ልብሳቸውን የሚቀይሩበት ሰዓት እንኳ አጥተው አገር ሰላም ብለው በለበሱት ቱታ በአሜሪካ ወታደሮች እጅ ወድቀዋል። 30 ደቂቃ ባልሞላ ወታደራዊ ኦፕሬሽን ኒኮላስ ማዱሮ እስከነ ባለቤቶቻቸው በአሜሪካ ወታደሮች እጅ መውደቅ የዓለምን ቀልብ ስቧል። የቬንዙዌላው ጄኔራል የአሜሪካን ጥቃት ለመመከት በቂ ዝግጅት እያደረጉ እንደሆነ እንዲህ ብለው ነበር። በቬንዙዌላ ድንበር ዙሪያ ከ200 ሺህ በላይ ወታደሮች እንዳሰፈሩ፣ በርካታ ወታደሮችን እየመለመሉ እያሰለጠኑ እንደሆነ፣ ሩሲያ ሰራሽ ሚሳኤሎችን፣ ተዋጊ ጄቶችን፣ ድሮኖችን እንደታጠቁና እንዳሰለፉ ገልጸው ነበር። ነገር ግን የጄኔራሉ ዝግጅት፣ የወታደሮች ስምሪት ብሎም የታጠቁት የጦር መሳሪያ መሪያቸውን ከአሜሪካ ወታደሮች እጅ ማስጣል ግን አልቻለም ነበር። የቬንዙዌላ ወታደሮች በስልጠናና በወታደራዊ ብቃት ደካማ እንደሆኑ የሚነገርላቸው ወሬንም እውነት መሆኑን አሳይቷል። የአገር ጠባቂ ወታደሮች ያላት ሀገር በ30 ደቂቃ ኦፕሬሽን ውስጥ መሪዋን በአሜሪካ ወታደር ስትነጠቅ ቀፋፊና አሳዛኝ ታሪክ ከመሆኑም በላይ ዓለምን አስገርሟል፣ መነጋገሪያም ሆኗል። ለቬንዙዌላም ጥቁር ታሪክን አስመዝግቧል። የአሜሪካን ኃያልነትም አሳይቷል። የአሜሪካን ማናለብኝነትንም አጉልቷል። የተመድን ቸልተኝነትና ስንፍናም አጋልጧል። ሌሎች ሀገራት ውስጣቸውን እንዲመለከቱም ደወል ሆኗል። በአሁኑ ሰዓት የቬንዙዌላው ጄኔራል በሀገሪቱ የክተት አዋጅ አውጇል። መሪያቸውን ከአሜሪካ ወታደሮች እጅ ያላስጣሉት የጄኔራሉና የወታደሮች መወራጨትና የክተት አዋጅ ማወጅ ጅብ ካለፈው ውሻ ጮኸ ሆኖባቸዋል። መናቅንና አቅመቢስነትን አከናንቧቸዋል። ሞራላቸውንና የወደፊት ጉዟቸውንም ቅስም ሰብሯል። በዓለም ታሪክ በጥቂት ደቂቃዎች በተደረገ የወታደራዊ ኦፕሬሽን የአገር መሪ በሌላ ሀገር ወታደር ወድቀው እንደ ወንጀለኛ ተቆጥረው መቀጣጫና መዘባበቻ ሲሆኑ በአሜሪካ ማጎሪያ ጣቢያም ሲጣሉ መስማት ዓለምን አስደንግጧል። በዚህ መልኩ መውደቅና መዋረድ አለና የመሪነት ሚናንና ኃላፊነትን በአግባቡ መወጣት የመሪነት ብስለትም መሆኑም አልፎ ራስን ማዳንም እንደሆነ የዓለም መሪዎች ሊገነዘቡት ይገባል። የሌላን ሀገር ጥቃት ለመመከት በቂ ዝግጅት ሳያደርጉ የወሬ ፕሮፓጋንዳ መንዛት ለዚህ ውርደት እንደሚያጋልጥ ሌሎች የሀገራት መሪዎች ሊማሩበትም ይገባል። አሜሪካ ገቢ ያደረጋቸውን ኒኮላስ ማዱሮንና ባለቤቶቻቸውን የወደፊት እጣ ፈንታና የቬንዙዌላ ወታደራዊ የወደፊት እርምጃን እየተከታተልን በሌላ ቪዲዮ የምናሳይ ይሆናል። ለተጨማሪ መረጃ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ እናሳስባለን።